አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የቻናል ቤተሰቦች እንደምን አላችሁልኝ? ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ለእስልምና ተከታይ በሙሉ እንኳን አደረሳችሁ እንግዲህ ወደ ቱስት ጅን መጣን ማለት ነው። እዚህ ጋር እንቁላል አዘጋጅቻለሁ። ግን በመሰረቱ ይሄንን እንትን የምትሉበትን እንቁላል እንትን የምትሉበት የተፈጨ የቱስቱ ጫፉ ላይ የተፈጨው ቢሆን በጣም አሪፍ ነው የሚሆነው። ከውጭ የተገዛው ስለሆነ በጣም አንኳር ነገር ነው የሚሆነው። ግን እናንተ ፈይታችሁ ቤት ውስጥ ብታዘጋጁት በጣም ቆንጆ ነው የሚሆነው። አልሙሂም ቶስቱን መዲያመጥ አለብኝ። መጀመሪያ ዲያምጫዋለሁ ማለት ነው። እንትን ብዬዋለሁ። ልክ መዳመጣ ቶስቱን እንዳለ ሳይሆን መፈርቀቅ ያለባችሁ በመዳመጫው ያርጥ ታረጉታላችሁ ማለት ነው። ከዛ እንደዚህ ታዋጡታላችሁ። በጣም ቀላል አሰራር በጣም። ከዛ ሁለት እንቁላል እዚህ አለኝ። በመሰረቱ ጎመን ጥቅሉ ጎመን ሳይሆን እንዲህ ጥቅሉ ጎመን ያላለ ግን ያኔ ጫፉ እንትን ያለ ማለት ነው። በጣም ልፍፍ ያለው ጥብቅ ያለው ጎመን አይደለም። እንደ ሰላጣ ያለው ጎመን ነው። እዚህ ጋር ያው ስጋዬን አዘጋጅቻለሁኝ። ስጋው ላይ ግን እዚህ እንትን ተሰራው ስጋ ላይ 2 ማንኪያ አላሳየኋችሁም። ጅብና ሳይላ ብትጨምሩበት በጣም አሪፍ ነው የሚሆነው። እንቁላልና የሚያደርጋችሁ ግን ይሄ ከውጭ የሚገዛው እንትን በጣም ብዙም አይደለም። ቤት ውስጥ ቢዘጋጅ በጣም አሪፍ ነው የሚሆነው። ግን ስለተቆልኩኝ ምን የውጭ ማለት ነው። በጣም ሳይሆን በጣም ሳይሆን እንዲቃጠል ታረጋላችሁ ማለት ነው። ይነፋል። 2 በአንድም ማረግ ትችላላችሁ። ግን ይወፍራል፣ በጣም ይወፍራል። ይህ ሰላጣውን ውስጥ እያደረግ ልክ እንደ በርገር ማለት ነው። ሞክሩት። በጣም አሪፍ ነው፣ ቆንጆ ነው። ስራውን በጣም ቀላል ስራ ነው። ማሲቭ ኤክስፕሎሽንስ
ባዶ ማለት ነው። ውስጡ በቃ ነፍቶ ውስጡ ባዶ ሆነ ማለት ነው። ባዶ ነው የሚሆነው። ዘይቱን ግን በጣም እንዲያታግሉት የመቃጠል ባህሪ ይኖረዋል ማለት ነው። ይህ እንግዲህ እንደምትመለከቱት በጣም ቆንጆ ነው። ሞክሩት፣ ቀመሱት፣ ስሩት። ቀላል አሰራር ነው። አያምርም? ደስ ይላል ማለት ነው። ያው መጥበሻው ከላይ ከእንቁላሉ ጋር እንትን የተደረጉ ያው ከውጭ ስለሆነ ብዙም እንትን አላለም። እናንተ ግን ቤት ውስጥ ካልተከላችሁ ቤት ውስጥ መፍጨት ትችላላችሁ ማለት ነው። ሳቡራም ቢሆን ይሄንን ይመስላል።